የኢራኑ አያቶላህ ሰይድ አሊ ሁሴን ካሚኒ የ86ቱ አዛውንት ትላንትና በአሜሪካና በእስራኤል በጥምረት በተደረገ ወታደራዊ ዘመቻ ከኢራን ሟች ወታደራዊ ባለስልጣናት አንዱ ሊሆኑ ችለዋል። ከ9 ወራት በፊት በአሜሪካና በእስራኤል አሁንም በጥምረት በተደረገ ወታደራዊ ዘመቻ አሜሪካ የኢራንን የኒውክሌር ማብላያ በጦር አውሮፕላኖች በቦምብ በምትደበድብበት ጊዜ ያኔ በጥቃቱ አልተገኙም ነበር። ዛሬ ግን የዚህ ጥቃት ሰለባ ሆነዋል። ይህንን ተከትሎም ኢራን እስራኤልን ጨምሮ የአሜሪካን የጦር ቤዝ የጦር መቀመጫ አለ ወደሚባሉ ሁሉም ሊባል በሚችሉ የአረብ አገሮች ውስጥ ሚሳኤሎችንና ድሮኖችን ተኩሳለች። የደረሰው ጉዳት ምን ያህል እንደሆነ በትክክል አልተገለጸም። ሰላም ለዓለማችን ይሆንልን።